ከረጅም ጊዜ በፊት የኤደን ገነት የሚባል የሚያምር የአትክልት ስፍራ ነበረ። ይህ ቦታ የአትክልት ስፍራ ብቻ አልነበረም። በጣም በቀለማት ያሸበረቁ አበቦች፣ የሚያብረቀርቁ ወንዞች እና በሚያማምሩ ፍሬዎች የተሞላ ገነት ነበር። ይህን አስደናቂ የአትክልት ስፍራ የሚንከባከብ ማንም አልነበረም። ስለዚህ እግዚአብሔር የመጀመሪያውን ሰው ለመፍጠር ወሰነ። አዳምንም ከምድር ሕይወት እስትንፋስን ፈጥሮ አደረገበት። አዳም ሕያው ሆነ። አምላክ ለአዳም ልዩ የሆነ ሥራ ሰጠው። እሱም በአትክልት ስፍራ ውስጥ ያሉትን እንስሳት ሁሉንም ስም ማውጣት ነበረ። ለአዳም በገነት ካለው ከማንኛውም ዛፍ መብላት እንደሚችል ነገረው፣ ከአንዱ በስተቀር የእውቀት ዛፍ የተከለከለ ነበረ። እግዚአብሔር አዳም ባልንጀራ እንደሚያስፈልገው ስላየ አዳምን ከባድ እንቅልፍ እንዲተኛ አደረገው። እግዚአብሔር ከአዳም የጎን አጥንት ወስዶ ሔዋንን ፈጠረ። አዳም ከእንቅልፉ ሲነቃ ሔዋንን ባየ ጊዜ ልቡ በደስታ ተሞላ። አዳምና ሔዋን ከዛ ጊዜ ጀምሮ እጽዋትና እንስሳትን በመንከባከብ በገነት ውስጥ በደስታ ኖረዋል። ከዕለታት አንድ ቀን ዲያብሎስ በእባብ ተመስሎ ወደ ሔዋን ቀረበ። እባቡ ሔዋንን ለማሳት እግዚአብሔር የነገራቸውን እንድትጠራጠር አረጋት። ሔዋን ፍሬውን ተመለከተችና አጓጊ ሆኖ አገኘችው። ሔዋን ፍሬውን ወስዳ በላችው። ከዚያም ለአዳም ሰጠችው፣ እርሱም ደግሞ በላ። ፍሬውን እንደበሉ አንድ ነገር ተለወጠ። ልዩነታቸው በድንገት ለሁለቱም ተሰማቸው። እግዚአብሔር ወደ ገነት በመጣ ጊዜ አዳምና ሔዋን በፍርሃት ተሸሸጉ። እግዚአብሔር ግን የሆነውን አስቀድሞ ያውቃል። ከአሁን በኋላ በአትክልት ስፍራ ውስጥ መቆየት አይችሉም። ከዚህም በኋላ አዳምና ሔዋን ውብ የሆነውን የአትክልት ስፍራ ለቀው መውጣት ነበረባቸው። እግዚአብሔር በምድር ላይ እንዲኖሩ ላካቸው። እግዚአብሔር ግን አሁንም ይወዳቸውና ይመለከታቸው ነበረ። አንድ ቀን ሰዎችን ወደ እርሱ የሚመልስ አዳኝ እንደሚልክ ቃል ገባ። በስህተታቸው ውስጥ እንኳን አሁንም ተስፋ ነበር።